ኔይማር ተልከሰከሰ። እንደ አብዛኞቹ የብራዚል እግር ኳስ ተጫዋቾች ኔይማርም በስተመጨረሻ ተልከሰከሰ። እኔ እኮ ገብቶኛል፣ እግር ኳስ አስጠልቶት ወደ ትውልድ ሀገሩ ሳንቶስ ሲሄድ ገብቶኛል። እንግዲህ ትናንትና ሳንቶስ በሚገኘው የመኖሪያ ቤታቸው ላይ እሱና ባለቤቱ የጸሎት ፕሮግራም አድርገው ነበር። ዋናው የጸሎት ፕሮግራሙ ምክንያት ደግሞ ኔይማር ባለቤቱ ላይ ስለማገጠ ነው። እንግዲህ ባለቤቱ 2 ሴት ልጆችን ሰጥቷለች። ምንም እንኳን ከጸሎቱ ፕሮግራም በኋላ ባለቤቱ ይቅርታ ብታረግለትም ኔይማር በሰራው ስራ ምን ያህል አፍሮ አንገቱን እንደደፋ እያያችሁ ነው። እሷ ደግሞ በዚህ መልክ ነበር ስታነባይ ነበር። መች ነው ኬሪሩ ያማረ ብራዚላዊ ተጫዋች በህይወታችን የምናየው? ሸቀል ያደርጋሉ ለመጠጥ፣ ለሴት፣ ለአመንዝራነት ነው ኪሳቸውን ሞላ አድርገው የሚያውሉት። መጨረሻ እንደነ ሮናልዲኖ፣ ጎቾ፣ ዲያስ ሞሬራ ምናምን ወደ ልመና እስከ መግባት ድረስ፣ እስር ቤት እስከ መታሰር ድረስ፣ ሴሰኝነት፣ ዝሙት እንደ ብራዚላውያን ተጫዋቾች የያዛቸው ትልቅ ሱስ ነው። ሮቢኒዮን በሉት አብዛኛው ዳኒ አልቬስ ኢቨን ይህ ሁሉ ገንዘብና ዝና ኖሯቸው አንደር ኤጅ ሴት እስከ መድፈር ድረስ የሚደርሱ ተጫዋቾች ለሌሎቹ ለዓለም ወጣቶች ተምሳሌት የማይሆኑ ተጫዋቾች ቢኖሩ በዓለም ላይ የብራዚል ተጫዋቾች ናቸው። ትንሽ ነው በቃ ይሄ አላማቸው፣ ግባቸው 4-5 ዓመት ይጫወታሉ። ዘላለም እየጨፈሩ ከሴት ጋራ እያበዱ መኖር ነው አላማቸው። እንግዲህ ኔይማርም በስተመጨረሻ ለዓለም ወጣቶች ተምሳሌት መሆን አልቻለም። ሀሳባችሁን ኮሜንት ሴክሽን ላይ ፎሎ እያደረጋችሁ